ጤና ይስጥልኝ። እንዴት ናችሁ? እንዴት አደራችሁ? አረቦች ሰው ይመርጣሉ ብዬ በሰራሁት ቪዲዮ ላይ በጣም ብዙ ኮሜንቶችን እያየሁ በጣም እየሳኩ ነበርና እዛ ጋር ለሁላችሁ መመለስ አልችልም። ለምን እንደምታውቁት ጊዜ የለኝም። አንዳንድ ኮሜንቶችን ልበል። አዎ አረቦች ሰው ይመርጣሉ። ያልደረሰበት ሰው ዝም ማለት ይችላል። ኮሜንት እኮ ግዴታ አይደለም። አንዳንድ ቪዲዮ እኮ አይታችሁ ካላስ ማለፍ እኮ ይቻላል። እንደኔ በመንግስት የመጣችሁ ቢሮ ፎቶ ተነስታችሁ ማዳማችሁ ቪዲዮን አይታ የመረጠቻችሁ ልጆች እናንተ ታውቁታላችሁ። ኮሜንት አንብቡ። አንዷ ጓደኛዬ ብላለች፣ አዎ ይመርጣሉ። እንደውም እኔ ኢትዮጵያ እያለሁ ብሄር ሁላ ጠይቃኛለች አለች። ከየት ነሽ ብላ ጠይቃኛለች አለች። እውነት ነው፣ ይጠይቃሉ። አሁን ብሄርን መጠየቅ ጀምረዋል። እድሜ ለኛ ማለት ነው። በፊት እንኳን ብሄር አይጠይቁም። እኛንን ያስለምድናቸው። ይሄ የክፋታችን ጥግ አንዱ ማለት ነው። አንዷ ደግሞ ምን ብላለች? አዎ እንደውም የምትመጣዋ ልጅ ጥቁር መሆን የለባትም ቀይ መሆን አለባት ብላለች አለች። አዎ አንዷ ደግሞ ይመርጣሉ። ትክክል። ለምን ልጆቼ እንዲፈሯት አልፈልግም ብላለች። ለምን ቆንጆ መሆን አለባት ልጆቿ፣ ጥቁር መሆን የለባትም ልጆቿ እንዳይፈሯት ማለት ነው። ስለዚህ ልክ እንደኔ ቪዲዮ ኢትዮጵያ ላለው ቢሮ ቪዲዮ ተነስተን ተቀርጸን ፎቶ እንደዚህ በተጠንቀቅ ቆመን የላክን ልጆች ታዲያ እዚህ እኛም ብቻ ነው የሚመለከተው። ሌሎቻችሁ ስለማታውቁት ወይ በባህር የመጣችሁ ትኖራላችሁ፣ ወይ በደላላ የመጣችሁ ትኖራላችሁ፣ ወይ ማዳማችሁ ሳትመርጣችሁ እንደ እድል ሆኖ ስራ ያገኛችሁ ትችላላችሁ። ለእናንተ በጣም ደስ ይላል። ግን ልክ እንደኔ ተመርጠን ለመጣን ልጆች ነው ያልኩት። እንደኔ ተመርጠን ለመጣን ልጆች ታዲያ ማዳማችን ፎቶ እንደዚህ በተጠንቀቅ የተነሳ ነው ፎቶ ባል ልታመጣልን ነው? ልትሞሽረን ነው? አይደለም። ቁመት ራሱ ማየት ያያሉ። አሁን መልክ ብቻ ሳይሆን ማለት ነው። እና አንዳንዴ እውነታው ሲነገራችሁ መቀበል አለባችሁ። ማመን አለማመን የእናንተ ፋንታ ነው። ግን እኔ የነገርኳቸው ለውጥ እውነታውን ነገር ነው። አሁን አረቦች ምን ደረጃ ላይ እንዳሉ አዎ መምረጥ ጀምረዋል። መልክ፣ ቁመት፣ አሁን ብሄር መምረጥ ጀምረዋል። ስራ ስለምንችል ወይ ቋንቋ ስለምንችል ብቻ አይደለም። ለምን መሰላችሁ? ብዙ አበሻ አሁን በጣም ብዙ እየሆነ ያለው አበሻ እየመጣ ያለው በአረብ አለሙ ላይ። ስለዚህ በጣም ብዙ ነን። ስለዚህ አማርጠው ነው የሚወስዱት። እና ደግሞ አንቺም ቆንጆ ሆነሽ ነው ምናምን ብላችሁ ኮሜንት የጻፋችሁ ሰዎች እኔ አልሸማቀቅም። እኔ አንድ በራሴ ምኮራ፣ በራሴ ምተማመን፣ ለራሴና ለልጆቼ ጀግና የሆንኩ ሴት ነኝ። እሺ ልጆቼን ዘና አድርጌ ማስተምር እና እናንተ ስላላችሁኝ ምናምን እኔ ደግሞ ቪዲዮ መስማት ካልቻላችሁ ማለፍ እኮ ትችላላችሁ። እኔ ቆንጆ ነኝ አላልኳችሁም። እኔን የመረጠችበት ምክንያት እሷ ምክንያት ሊኖራት ይችላል ነው ያልኳችሁ። ሲቀጥል ደግሞ ማንኛውም ሰው ለራሱ ቆንጆ ነው። አዎ በጣም ቆንጆ ነኝ። ይኸው ራሴ ይኸው ጽድት ያልኩ በጣም ቆንጆ ነኝ። ማንም ሰው ለራሱ ቆንጆ ነው። ለራሴ በጣም ቆንጆ ነኝ እና እኔን ለማሸማቀቅ አትሞክሩ። እኔ ምንም አይመስለኝም። እናንተ ናችሁ እንጂ የምትደክሙት። እዛ ጋር ለሁላችሁ መመለስ አልቻልኩም። ሲቀጥል ደግሞ እኔ አሁን እዚህ ቤት አመት ከ6 ወሬ ነው ከመጣው የቀረኝ 6 ወር ነው። 5 ወር ነው የቀረኝ ኮንትራቴን ልጨርስ ማለት ነው። እንደምሄድም ታውቃለች። እሺ ለምን አመጣችኝ? ለምን እዚህ ቤት አመጣችኝ? ለምን ተቃጠላችሁ? እኔ ባልኩት ነገር። እኔ እኮ ራሴ ላይ የራሴን ህይወት ራሴ ላይ ያለውን ነገር እኮ ነው የነገርኳችሁ። እናንተ ግን የሆነ በቃ እንዴ ያላረቡ አንዳንዴ ሰውን ለማሸማቀቅና ያለው ኮሜንት ለመኮመት ብቻ ሳይሆን ያለውን እውነታ ሲነገራችሁ አምናችሁ ተቀበሉ። እሺ እያመናችሁ ተቀበሉ ያለውን ነገር። ብዙ ኮሜንቶች አስቀውኛል እና አንድ ወንድሜ ደግሞ ስለምታበረታቱኝ አመሰግናለሁ። ያበረታታችሁ ልጆች ማለት ነው። እንደኔም ብዙ ስራ መሰሩ ልጆች በጣም ነው መጎበዝ ያለባችሁ። ልክ እንደኔ እኔ የ3 ሰው ስራ ነው የምሰራው ማለት ነው። አንድ ራሴን ሆኜ የ3 ሰው ስራ ነው የምሰራው። እናንተም በርቱልኝ። ስንት ነው የሚከፈልሽ ላላችሁ፣ የሚከፈለኝ ደሞዝ ለእኔ በቂ ነው፣ እግዚአብሔር ይመስገን። አንቺን ነበር ማግባት ላልከኝ ልጅ ደግሞ ልክ እንደኔ ታታሪ፣ ጎበዝ፣ ጀግና፣ በራሷ የምትተማመን በስራዋ ጀግና የሆነ ሴት እንድታጋጥምክ ከልብ እመኝልሃለሁ። እና ምን ልላችሁ ፈልጌ ነው፣ ኮሜንታችሁ በጣም እያሳቀኝ ነው። የሁላችሁንም ያው አልፎ አልፎ እያየው ነው። ግን አንዳንዴ ምን አለ መሰላችሁ፣ እኔ ስለማልሸማቀቅ አዲ ምንም አይመስለኝም። ግን የሚሸማቀቅ ሰው ስታገኙ ለማሸማቀቅ የምትሞክሩ ሰዎች አላችሁ። እና እኔ እንደዚህ አይነት ሰው አይደለሁም። ደግማችሁ ስለ እኔ ተቃራኒ ነገር ብትጽፉ ምንም አይመስለኝም። እናንተ ናችሁ የምትደክሙት። እኔ ግን አይቼው በጣም እየተዝናናሁባችሁ ነው በኮሜንቱ። እግዚአብሔርን በጣም እየሳኩኝ ነው ከምንም በላይ ማለት ነው። እና ይመርጣሉ። አመናችሁ አላመናችሁም አረቦች፣ የአሁኑ አረቦች፣ የበፊቱን አላልኩም። እኔ በፊት ሳውዲ እያለሁ እንደዚህ የለም፣ ቪዲዮ የለም፣ ምን የለም። አዎ መጣን ገባን፣ እንደ እድል ማዳም ትወስድሻለች፣ ትገቢያለሽ፣ ትሰሪያለሽ። አሁን ግን አሁን ላይ ያሉ አረቦች አበሻ በጣም ብዙ ስለሆነን አይተው
መልካችንን ቁመታችንን አይተው ነው የሚመርጡት የሚወስዱት። ወደድሽም ጠላሽም የደረሰበት ነው የሚያውቀው። አዎ የተመረጥን አለን። እዛ ጋር ጥሩ ኮሜንት የጻፋችሁ አዎ ግጥም አድርገው ይመርጣሉ ያላችሁ ልጆች እሰይ፣ ልክ እንደኔ ተመርጠን የገባን ልጆች ነን እና ይመርጣሉ። አይመርጡም ብላችሁ ለመከራከር አትሞክሩ እሺ። አሁን ዘር ማፍራት ጀምረዋል። ዘሩን ደግሞ ያስተማርናቸው ያስለመድናቸው እኛ ነን፣ እኛ አበሾች ማለት ነው። እና ምግብ እየሰራው ነው ለራሴ። ኑ ቁርስ እንብላ። እስካሁን ቁርስ አልበላውም። አሁንም ዘና እንድልባችሁ የማይሆን ኮሜንት ጻፉ እሺ። እኔ በራሴ የምተማመን ጀግና ሴት ስለሆንኩኝ ምንም አይመስለኝም። የፈለጋችሁትን ብትጽፉ፣ ግን እኔ እውነታውን የሌለ ነገር እኮ አይደለም የነገርኳችሁ፣ ያለውን ነገር ነው የነገርኳችሁ፣ ትክክለኛውን ነገር። እኔ በመንግስት ነው የመጣሁትኝ። አዎ እንደውም አዳይ ኤጀንሲ ይባላል ነው የመጣሁበት። ተክለ ሃይማኖት ነው ያለው እሺ። እዛ ሄዳችሁ ፎቶ እንደዚህ በተጠንቀቅ ተነስታችሁ አረብኛ እያወራችሁ ምስሩትን ስራ እየተናገራችሁ ቪዲዮ የተቀረጻችሁ ልጆች ወይ በሌላ ኤጀንሲ የመጣችሁ ልጆች፣ ታዲያ ቪዲዮ የምንነሳው ፎቶ የምንነሳው ማዳሞቻችን ጋር እዚህ የሚላከው ማዳሞቻችን የሚያዩት ለምንድን ነው? ባል ያመጡልን ነው አይደለም? እኔን እንደውም ምን ብላኛለች ስመጣ ማለት ነው፣ እንዴ ረዥም መስለሽኝ ነበር ለካ አጭር ነሽ እንዴ ኢትስ ኦኬ ብላ ሄደች። እንዴ እና ስለዚህ ቁመት መልክም ሁሉም ነገር ይመርጣሉ። ስለዚህ አይመርጡም አትበሉ፣ አትከራከሩ። በቃ ካልመሰላችሁ አልመሰላችሁም ነው። እናንተ ላይ ካልደረሰ አልደረሰም ነው። ያለውን ኮሜንት መጻፍ አስፈላጊ አይደለም። ብትጽፉም እኔ ምንም አይመስለኝም። እኔ አልሸማቀቅም፣ አልደነግጥም። እሺ ቆንጆ ሆነሽ ነው ላላችሁኝ ደግሞ አሁን አንቺም ቆንጆ ሆነሽ ነው ያላችሁኝ ያላችሁ፣ በጣም ቆንጆ ነኝ ለራሴ። ምን ይሁን ምን ይጠበስ? ወይ ጉድ! ምን ይጠበስም ያላችሁ አላችሁ አይደል? እኔ ይሄው ምን ይጠበስ አልኳችሁ። ስትገርሙ ግን